አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ውድ ኢክራም ከዲር ኡሙ ረመዳን ዩቲዩብ ቻናል ተከታታዮች ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። ዛሬ ትንሽ ከእናንተ ጋር ልቆይ መጥቻለሁ። እህቶቼ ወንድሞቼ፣ ባላችሁበት አላህ ይጠብቃችሁ። በዓለም ዳርቻም ያላችሁ አላህ ይጠብቃችሁ። እኛ ያለነው የት ነው? ምንድነውስ ምንሰራ? ለዲናችን ምን ያክል ቦታ እንሰጣለን? ለቁርአን ምን ያክል ደቂቃ ወይንም ተኩል ወይንም 20 ወይንም 20 ሰኮንድ ወይንም ደግሞ 10 ሰኮንድ ነው ወይ የምንሰጠው? የት ነው ያለነው? ወይስ ዱንያን ብቻ ነው የምናሰባስበው ልላችሁ ነው የመጣውን። ዛሬ ያለንበት ህይወት አልሐምዱሊላህ ረብል ዓለሚን። ሴት ልጅ በራሱ በሀገሯ እንኳን ልትወጣ ቀርቶ ሴት ልጅ በዲናችን ለመጨቀን ሳይሆን ቤት ልትወጣ አላህ ሱብሓነሁ ወተዓላ አልፈቀደላትም። ምክንያቱም ሴት ልጅ ሳትለብስ ተኳኩለ ተጋጌጣ ወይንም እንደ ተለጠጠ ሙዝ ሆና ወደ ውጭ ብትወጣ ለወንዶቹ ፈተና እንድትሆን ስላልፈለገ አላህ ሱብሓነሁ ወተዓላ ከልክሏልና፣ ግን እኛ አልተገበርነውም ማለት ነው። እኛ ድንበሩን አልፈነዋል። አላህ ሱብሓነሁ ወተዓላ ገፉሩ ረሂም ነው። አላህ እሱ ባዘዘውን ምንተከበር፣ እሱ በከለከለውን ምንከለከል አላህ ያደርገን። ራሳችሁ ጠብቁ እህቶቼ፣ ራሳችሁ ጠብቁ እህቶቼ፣ ወንድሞቼ። ዛሬ አዱንያ ነው። ዛሬ ጀነት የተሞላች በሚያስጠሉ ነገሮች፣ የእኛን ቀስም በሚሰብሩ ነገሮች፣ እኛን በሚያስጨናንቁ ነገሮች፣ እኛ በማንወዳቸው ነገሮች ነች የተሞላች እና ገሀነም ደግሞ የተሞላች ነፍሲያችን በሚወደው ነገሮች፣ በአበቦች፣ በሙዚቆች፣ በጨፈራዎች፣ በዚናዎች፣ በፍስቅ በእንዘንዲ በእነዚህ ነገር ነው የተሞላችና እሱን ወደ ገሀነም የሚወስደንን አላህ ሱብሓነሁ ወተዓላ ፈርተን ልንመለስ ይገባል። እህቶች ወንድሞቼ፣ ነገ ብንሞት አልቻልንም፣ ዛሬ ብንሞት አልቻልንም፣ አሁን ቁጭ ባልኩበት ብሞት አልቻልኩም። ማን ነው የሚያውቀው? ይሄ ሁሉ አላህ ሱብሓነሁ ወተዓላ መስተቀር ነው። እህቶች ወንድሞቼ፣ በአዱንያ ላይ ያለን ትክክለኛው መንገድ ልንይዝ ይገባል። ሰዎቹ አሊሞቹ የሚነግሩንን መስማት ይገባናል። እንስማ። ምንድን ነው እኔ የመጣሁትስ ከየት ነው? አላህ ሱብሓነሁ ወተዓላ የፈጠረኝስ ምን ላመልክ ነው? ምን ላረግ ነው ብሎ ለራስን መጠየቅ፣ ራሳችን መጠየቅ፣ ራሳችን የት እንዳለን ዞር ብለን ማየት አለብንና ዛሬ የምንበላው የምንጠጣው ከየት የመጣ ይመስላችኋል? የአላህ ሱብሓነሁ ወተዓላ እሱ የረዘቀን ርዝቅ ነው። የምንበላው የሱ ነው፣ የምንጠጣው የሱ ነው፣ እሳቱም የሱ ነው፣ መሬቱም፣ ምድሩም፣ ሰማዩም፣ አጋንንቱም፣ ጂኑም፣ ሰይጣኑም፣ ሰውም ሁሉም የአላህ ሱብሓነሁ ወተዓላ ነው። ነቢያቶቹም፣ አንቢያዎቹም፣ ሩሱሎቹም ሁሉም የፈጠራቸው አንድ አላህ ሱብሓነሁ ወተዓላ ነው። እሱን ማወቅ አለብን። እህቶች ወንድሞቼ፣ ዛሬ ያማለዱናል ብለን ምንይዛቸው ሁሉ ከንቱ ናቸው። በኋላ የውመል ቂያማ እነሱ ለነፍሳቸውም ይፈራሉ፣ ለነፍሳቸውም የወይሊ እኔ የት ነው ያለውኝ፣ እኔስ ጠፋቴ ምንድን ነው ብሎ ራሳቸው እንትን ይላሉና በሰሩት ስራ አይካኮሩም። እኔ ይህን ያክል ሰርቻለሁ ጀነት እገባለሁ ብሎ መቼም አያምኑምና የሚያውቀው አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ስለዚህ እኛ የት እንዳለን ልናውቅ ይገባል። ቶሎ ቶሎ ብዬ የምናገረው አንደኛ ኢንተርኔት የለኝም፣ ዳታ ነው የምጠቀመው፣ ይሄዳሉ አይሄድም ወይ። ሁለተኛ ደግሞ ጀዋሌው ፉል ብሏል፣ ቶሎ ይዘጋልና የት እንዳለን ልናስተውል ይገባል። ለዲናችን ምን ያክል ቦታ እንሰጣለን? ወይስ በአዱንያ ነገር ብቻ ተጠምደን ነው ወይ ያለነው? ነገ ብንሞት አናውቅም፣ ዛሬ ብንሞት አናውቅም፣ የት ነው ያለነው ብለን ራሳችን ዞር ብለን ማየት አለብንና አላህ ሱብሓነሁ ወተዓላ አላለው ነገር ድምጥማጡ ያጠፋዋል። ግን እኛ ከሰላትም ከቁርአንም ከዲናችንም የተወሰነ ሰዓት
ገደብ አድርገን ስንሰራ አላህ ያስብልናል ማለት ነው። እኔ አንዳንዴ በቃ ላሰብኩት ወይ ለዱንያ ነገር ብዬ ተነስቼ ወላሂ 12 ሰዓት እንኳን የሚበቃኝ አይመስለኝም። ምክንያቱም የዱንያ ነገር ነው። ባስባስበውም ባጠራቅመውም አላህ ሱብሓነሁ ወተዓላ ደግሞ ያቀድኩት እቅዴ ደግሞ ድምጥማጡ ነው የሚያጠፋው። ማን ነው ይሄ የሚያደርገው? አላህ ሱብሓነሁ ወተዓላ። አላህ በኸይሩ መንገድ ያ ረብል ዓለሚን ኢምራንና ምክንያቱም የአላህ ሱብሓነሁ ወተዓላ እቅድ የሌለበትና አላህ ሱብሓነሁ ወተዓላ አልፈቀደው ነገር መቼም ለኛ ሊሆን አይችልምና እህቶች ወንድሞቼ፣ ለዲናችንም ለአኺራም እንደዚህ እንደ ዱንያው የሆነ ተግባር ወይንም ደግሞ ሰዓት ወይንም ደግሞ 20 ሰኮንድ ወይ 10 ሰኮንድ ልንሰጠው ይገባል። ለቁርአኑም ለሰላቱም ልንሰጠው ይገባልና ሙቀት ነው፣ ሙቀትም አለ። ሙቀት ደግሞ በስቷል፣ በጣም በስቷል በዚህ ሰሞን። እኛ ቤት ደግሞ በጣም ይሞቃል። ከውስጥ እያላበኝ ነው። ሙከይፍ አለ፣ ምንም አልሰራልኝም። ስለዚህ አላህ ሱብሓነሁ ወተዓላ ቀጥተኛው መንገድ ይምራል። እኛ ለተፈጠርንለት ዓላማ ለምንድን ነው የፈጠረን አላህ ሱብሓነሁ ወተዓላ ብለን ዞር ብለን ውስጣችን ልንመረምር ይገባል ማለት ነው። እኛ የት እንዳለን ልናስታውስ ይገባል፣ ልናስብ ይገባል። ብቻ ዛሬ በልተን ጠጥተን መተኛትና መነሳት ነገ ሲነጋልን ለአዱንያ ብቻ መርፋትና መሮጥ ብዙም ጥቅም የለውም። ያው አዱንያም ከሌለች ደግሞ ሰው አላህ ሱብሓነሁ ወተዓላ ነው የሚያኖረው፣ ግን ሰበብ ያስፈልገዋል። ለአዱንያው ለአኺራው ለሁሉም ሰበብ ስለሚያስፈልገው የሁለቱም ጎን በጎን ሁለቱም ጎን በጎን ማካሄድ አለብን እላችኋለሁ። በጣም እወዳችኋለሁ። ዲናችሁ አደራችሁ፣ ከመጥፎ ነገር ራቁ። ብዙ ነገሮች ይወራሉ በሚዲያው ላይ፣ ወለደች፣ ጣለች፣ እንደዚህ ያደረገች፣ አስወረደች። ከዚህ ነገር ራቁ እህቶች ወንድሞቼ፣ ከዚህ ነገር ራቁ። ጀነት እኛ በምንጠላው ነገር ነው የተከበበች። ገሃነም ደግሞ እኛ በምንወደው ነገር ነው የተከበበች። በሙዚቃው፣ በጨፈራው፣ በፋሲቁ፣ በፊስቁ፣ በዚናው፣ በሻህዋ በዚህ አይነት ነገር ተከባለችና እሷ እንዳታገኘን ከሷ እንድንርቅ ጥረት ማድረግ ነው ያለብን እላችኋለሁ። ሁላችንም በሰማነውም ባወቅነውም መጠቃቀሚያ አላህ ያድርግልን። የምንጠቀም ሰዎች አላህ ያድርግልን። ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ።